ወዳጆቼ ዛሬ ባልተለመደ በረከት ልባረካችሁ በዚህ ያለው እግዚአብሔር ከክፉ አፍቃሪዎች ይጠብቃችሁ። በዚህ ምድር ላይ ብዙዎቻችን ምንፈራው ምንጠነቀቀው ከሚጠሉ ሰዎች አደጋ የሚጠሉ ሰዎች ህይወታችን ላይ ከሚያደርሱብን ነገር ነው። ነገር ግን የሚገርማችሁ ነገር ወዳጆቼ የሚጠሉ ሰዎች ከሚያደርጉብን ነገር ባልተናነሰ ክፉ የሆኑ አፍቃሪዎች አሉ። አፈቀርን ብለው ህይወታችንን፣ ዘመናችንን፣ ታሪካችንን የሚያበላሹ። እግዚአብሔር ከዛ ይጠብቃችሁ። ለምሳሌ መጽሐፍ ቅዱስ ላይ በሁለተኛ ሳሙኤል ምዕራፍ 13 ላይ አንድ በጣም የሚገርም ታሪክ እናገኛለን። ለዳዊት ሁለት ልጆች አሉት፣ አምኖንና አቢሴሎም። አቢሴሎም እህት ነበረችው ይለናል ባይብል። ከዛ መጽሐፍ ቅዱስ ሲናገር አምኖንም በእህቱ ፍቅር ተነደፈ ይላል። የፍቅሩን ብርታት፣ ጉልበት፣ የማፍቀሩን ኃይል ሲነግረን ደግሞ ምን ይለናል? ሰውነቱ እስኪከሳ ድረስ አላስበላ፣ አላስጠጣ፣ አላስወጣ፣ አላስገባ የሚል በጣም ያስቸገረ ፍቅር ነበር። በኋላ አምኖን ክፉ መካሪዎች ስለነበሩት የነበረውን ስቃይ ስላዩ እንደምን እንዲተር ታመምኩ ብለህ ንጉሥ ወደ ቤት ዳዊት እንዲመጣ አድርግ። ከዛ በኋላ ዲዛይርህን ንገረው፣ ፍላጎትህን ንገረው፣ ከትዕማር እጅ መብላት እፈልጋለሁ በል፣ ከዛ በኋላ የምታደርገውን ታረጋለህ ብለው ክፉ መካሪዎች መከሩት ይላል መጽሐፍ ቅዱስ። እንደተባለውም አደረገ። ንጉሱ መጣ። ከዛ በኋላ ያው ከትዕማር እጅ እንዲበላ ፈቀደለት። ትዕማር መጣች ኩክ ልታደርግለት። መጽሐፍ ቅዱስ ሲናገር ትዕማር ኩክ ልታደርግለት በመጣች ጊዜ ያዛት፣ አስነወራት ይላል። የእግዚአብሔር ቃል ሲናገር ካስነወራትም በኋላ ይላል። አይገርማችሁም? አስቀድሞ ከወደዳት መውደድ፣ ካፈቀራት ማፍቀር፣ ሰውነት የሚያከሳ አላስበላ፣ አስጣጣ፣ አላስኖር የሚል ፍቅር ለአገር፣ ለከተማ፣ ለሰፈር የታወቀ የፍቅሩ ኃይለኝነት ሰውየው ላይ ያደረገበት ነገር እስኪታወቅ ድረስ ከሆነው ፍቅር ይልቅ ካስነወራት በኋላ የጠላት መጥላት በለጠ ይላል። የጠላቸውን ጥግ ደግሞ አስነውሯት ክብሯን አዋርዶ ከዛስ ሂጂ ብሎ አበረራት ይላል። እንዲታገሳት ለነውሯ መንገድ ፈልጋ ከከተማው፣ ከአካባቢው፣ ከሰፈሩ፣ ከአባቷ፣ ከወንድሟ ተደብቃ እንድትሄድ ጊዜ እንኳን አልሰጣትም ይላል ባይብል። ጠላት ይላል። እስከነ ነውሯ በአደባባይ ሰው ሁሉ እንዲያያት፣ ሰው ሁሉ እንዲያጉዷን አድርጎ አበረራት ይላል። አይገርማችሁም ወዳጆች? ከአንዳንድ ሰዎች እኮ ፍቅር የአንዳንድ ሰዎች ጥላቻ ይሻላል። የሚጠሉንማ ሰዎች ተጠንቅቀን እንኖራለን። አፈቀርኩ የሚሉ የሚታይ ችግር ፍቅራቸው ላያቸው ላይ የሚታይ በአደባባይ የሚነገር ነገር የሚታይ የፍቅር ጉልበት ላያቸው ላይ አለ የሚባሉ ነገር ግን ህይወታችንን፣ ታሪካችንን፣ ዘመናችንን ያለንን ነገር በሙሉ ለማጥፋት በእኛ ህይወት ላይ ከሚመጡ ከክፉ አፍቃሪዎች፣ ከክፉ ፍቅር እግዚአብሔር ህይወታችሁን ይጠብቅ። ምናልባት ለአንዳንዶቻችሁ ይሄ እርግጠኛ ነኝ ለአብዛኞቻችሁ ትንግርት ነው። አፍቃሪ ብሎ ጉዳት የለም አለ። የሚያፈቅር ብሎ በፍቅር እንደዚህ እስኪሆን ድረስ መፈቀር ጥሩ ነገር ነው። እውነተኛ ሲሆን ከእግዚአብሔር ሲሆን እኮ ትክክለኛ ሲሆን እኮ በጣም በረከት ነው። እሰ ብለሲንግ ግን አሉ ክፉ አፍቃሪዎች ወዳጆቼ። እግዚአብሔር ታሪካችሁን፣ ህይወታችሁን ከክፉ አፍቃሪዎች ይጠብቀው። አፈቀርን ብለው ዘመናችሁን ከሚያበላሹ፣ ታሪካችሁን ከሚያበላሹ፣ ህይወታችሁን ከሚያበላሹ እግዚአብሔር ይጠብቃችሁ። ይሄ በረከቴ ነው። ያዙ አሜን ብላችሁ ተባረኩ። ብሩካን ናችሁ።